ደም ይመጣል፣ የህፃናት ስጋ ይመጣል፣ የህፃናት ስጋ ይሰራበታል። ይሄ ቅባት የሚሰራበት ነው። ቡራዩ በጣም ጅብ ይበዛል። የሰላቢ ሀገር ነው። ከተማሱን ጋልባልን እንከባለላለን፣ ሱቅ ላይ እንከባለላለን። ይሁን መኪኖች እንኳን አሁን ለምሳሌ ቆሞ ካሉ የምንላክምና የምንሰራበት ቦታ አለ። አሁን ጌታ ከሌለው በጌታ ደካማ ከሆነ ከነካት መኪናውን አትነሳም፣ ተፈታታ ነው የምትሸጠው። በእጃቸው ላይ አፈር ትዘግናለህ። ባለ ሆቴሎች ላይ ወፍጮ ቤት ያላቸው ሆቴል ንግድ ቤት በቀንዳቸው እየሞተ እየከሰረ እነሱ እና እንደዚህ ነው የምንሰራው። እንከባለላለን። እየወረዳችን ከ7 ሰዓት ጀምሮ እስከ 10 ሰዓት ነው። 10 ሰዓት ላይ ሁሉም ጨርሶ ይሄዳል። 10 ሰዓት ላይ ሰላቢው ይሰራል፣ ባለውቃቢው ይሰራል፣ ደብተራው ይሰራል። እስከ 10 ሰዓት ህብረት አላቸው ይሰራል። ከ10 ሰዓት በኋላ ግን ያቆማል። 7 ሰዓት ነው የሚጀምረው እና እንደዛ ነበረ። ደም ይመጣል፣ የህፃናት ስጋ ይመጣል፣ የህፃናት ስጋ ይሰራበታል። ይሄ ቅባት የሚሰራበት ነው። ቀጫጭን ሴቶች ልብስ የሚያማምር ልብስ የለበሱ ሴቶች አሉ። እዛ ላይ ጂባር ላይ ውሻ ላይ ያንከባልልሃል፣ ያስቃያል። በጣም ብዙ ስቃይ ነው ያለው ዘጋ። ከዛም በኋላ ግን እኔ በጅብ ላይ እንድጋልብ ነው የተመደበልኝ። ሌሎቹ ኢሊ አዝረው፣ ሌሎቹ አክንባሉ አዝረው፣ ሌሎቹ ሶስት ጆሮ ያላትን ስራ አዝለው፣ ሌሎቹ የተለያዩ ወንፊት፣ በጣም ብዙ ነገር ነው ይመደባልና እኔ በጅብ ላይ የተመደበልኝ። ቡራዩ 5 ቀን ሙሉ ቡራዩ በጅብ ላይ ሌሊት እስከ 7 ሰዓት እስከ 10 ሰዓት ድረስ። ምክንያቱም አንተ ተቀይር ያለው እሱ ጋር ግን እኔ አሁን ነው የራሴን ሰውነት ወደ ክርስቶስ ከመጣሁ እንጂ ያወቅኩት ብዙ ጊዜ ያው የሱ ሰራተኛ ነበርና ቡራዩ ቃልዮት ቤተክርስቲያን እዛ አጠገብ ተሰርቶ መጨረሻ ላይ ይሄን የእጅን ያህል ተሰርቶ ተሰጠኝ። ያንን ከሰራው በኋላ ጨርስኩ። በኋላ ስራዬን እንደገና ደግሞ 100 ብር፣ 50 ብር፣ 1 ብር፣ 10 ብር፣ 50 ሳንቲም፣ 25 ሳንቲም ተደረጉ ተቆጡ ተሰጠኝ። ይሄን ወስደሽ ሳጥን ውስጥ አስቀምጪ፣ ይሄን ደግሞ በደጅ ሽርጪ፣ ይሄን ደግሞ እንዲያርግ ለኔ አሁን እንዲህ አይነት ስራ ፈልጋለሁ ብትል ተይዟል ነው የምትባለው። እሱ የመረጠው ነው የሚሰጠው። እኔ ሆቴል ቤት ልከፍት ነው የተሰጠኝ። ከኔ በፊት እነዛ አብረውኝ የነበሩት ሆቴል ቤት ነበራቸው። አሁን ግን እኔ ያለው እነሱ ይሉ እና ከዛም በኋላ ተሰጠኝ። ውጭ በር ላይ የምቀብረው ኮርኒስ ላይ ኮሪደር ላይ እንደ ፎቶግራፍ ተደርጎ የሚደረጉ የተለያዩ ነገሮች ተሰጠኝ። ያንን ይዤ ሄድኩኝ። ከሄድኩ በኋላ አሁን እኔ 5 ሳንቲም የለኝም ብያችኋለሁ። ምንም የለም፣ ባዶ ቤት ነው ያለው። ከዛ ከሱ ጋር ከሄድኩ በኋላ እንደዚህ አለ፣ ከነዚህ ከውሾች ጋር የከረምሽው አለ። አሁን ውሾች የሚላቸው ሰው የሚያወራው ዳልሞቴው፣ ሰንጋላ፣ ኦፋ፣ ወልይቻ፣ ገብርኤል አባቡራ ምናምን ላቸው መናፍስቶች እኔ አብሬያቸው ሰራ የነበርኩ ሳጎራ የነበርኩት ነው። ግን ከውሾች ጋር ነሽ፣ እነዚህ ውሾች ናቸዋል። ይሄ ነው የሚሰራው፣ ይሄ ነው የሚሰራው፣ ይሄ ነው የሚሰራው ብሎ ያስተምርሃል። እዛ ውስጥ ያስተምራል። ካሁን ያሉ ጻፍት ነው የምንማረው ማለት እና ከነዚህ ጋር አሁን እኔ አለቃ ነኝ አለ። አሁን እኔ ማንም በቃ ከኔ ጋር እስከኖራችሁ ድረስ እንደዚህ ሆናችሁ ነው በቃ ወርቆ ናችሁ ማለት። መጨረሻ ላይ ያን ተደረገ። ያን ይዤ ሄድኩኝ። ሆቴል ከፈትኩኝ። ምን ሆቴል ከፍታለሁ? ሄድኩኝ፣ አደርኩ። ቤት ውስጥና ግቢ ውስጥ ስቀብር አደርኩ። ኮርስ የመኖሪያ ቤት ውስጥ ነው ስቀብር አደርኩ። እንደጅም እየቆፈርኩ አሁን ባለቤቴ ምንም በፊት ወርጄ ፖፖ ላይ ወሽንቶ መሽናት አልችልም። ኃይለኛ ሰው ነው። የዛለት ግን መንቀሳቀስ አልቻለም። ከዛም በኋላ ሊያናገረኝም ምትላይም በቃ አሁን ባለስልጣን ሆንኩኝ እኔ። ከዛ መጨረሻ ላይ ያን ስቀብር አደርኩ። በማግስቱ ጠዋት ተነስቼ ተጣጥቤ ምን ብዬ ሄድኩኝና አንድ ባልትና ሆቴል የሚባል አለ። ሰንጋ ፈልጌ ነበር፣ በሬ ምናምን ስለ አሁን አንቺ ዶሮ ብታርጂ ይነሳልሻል እንዲ ያለኝ። ያውቃል ነገሩን። ኩል እንደዚህ ይሰጠናል፣ እዚህ ድረስ የምንቀባው ኩል ይሰጠናል።